ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች በአዲስ አበባ ከተማ አስተዳደር ስር በሚገኘው የቤቶች ልማት ማስተላለፍና አስተዳደር ቢሮ ውስጥ ከፍተኛ መነጋገሪያ የሆነ ዜና ተሰምቷል። በከተማዋ የቤት ኃላፊነትና አስተዳደር ላይ ቁልፍ ሚና የነበራቸው ሁለት ከፍተኛ ባለስልጣናት በቁጥጥር ስር መዋላቸው ተረጋግጧል። ዝርዝሩን አብረን እንከታተል። በአዲስ አበባ ከተማ ውስጥ የነዋሪዎችን የቤት ጥያቄ ለመመለስና ያለውን የቤት አስተዳደር ለመምራት በኃላፊነት ላይ የነበሩ ሁለት ከፍተኛ አመራሮች በቁጥጥር ስር የዋሉት በያዝነው ሳምንት ነው። ምንም እንኳን የታሰሩበት ዝርዝር ምክንያት በይፋ ባይገለጽም እርምጃው ግን ከሙስና ወይም ከአሰራር ግድፈት ጋር የተያያዘ ሊሆን እንደሚችል ግምቶች የተሰጡ ይገኛል። እነዚህ አመራሮች በቤቶች ልማት ማስተላለፍ እና አስተዳደር ሂደት ላይ ወሳኝ ውሳኔዎችን የሚያስተላልፉ እንደነበሩ የሚታወቅ ሲሆን የእነርሱ በቁጥጥር ስር መዋል በዘርፉ ላይ ጥልቅ ድንጋጤ ፈጥሯል። ከእነዚህ ሁለት ከፍተኛ ባለስልጣናት መታሰር በኋላ በቢሮ ውስጥ ያለው ድባብ ሙሉ በሙሉ መቀየሩ ታውቋል። መረጃዎች እንደሚያመለክቱት የተወሰደውን ተከታታይ የእስር እርምጃ ተከትሎ ሌሎች አመራሮች እኛንም ተራ ይደርሰናል በሚል ስጋት ውስጥ ወድቀዋል። በዚህም ምክንያት በርካታ አመራሮች መደበኛ ስራቸውን ለማከናወን ቢሮ ከመግባት እየተቆጠቡ እንደሆነና የስራ መስተጓጎል እየታየ መሆኑን ተገልጿል። ይህም በቢሮ የሚሰጡ አገልግሎቶችን ላይ መዘግየት እየፈጠረ ይገኛል። ይህ በእንዲህ እንዳለ የከተማ አስተዳደሩ በጉዳዩ ላይ እስካሁን የሰጠ ይፋዊ መግለጫ የለም። የታሰሩት አመራሮች እነማን ናቸው? በቀጣይስ ምን እርምጃ ይወሰዳል? የሚለውን ተከታትለን የምናቀርብላችሁ ይሆናል። እናንተስ ስለዚህ ጉዳይ ላይ ምን ትላላችሁ? የአመራሮቹ መታሰር በቤቶች ልማት ስራ ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? አስተያየታችሁን ኮመንት መስጫ ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወሉን ምልክት በመጫን ቤተሰብ እንድትሆኑ እንጋብዛለን። ስላዳመጣችሁን አመሰግናለሁ።